ብልህ ሰው ከክፉ አይቶ ይሸሸጋል። ማለትም አካል ጉዳተኛ ሊያጋጥማቸው የሚችሉ መሰናክሎች፣ አደጋዎች አስቀድሞ በመረዳት ራሳቸውን መከላከል ወይም መፍትሄ መፈለግ ማለት ነው። ይሄ ማለት ትክክለኛ መረጃ በመፈለግ መብታቸውን በማወቅ ነው የሚሆነው። መረጃ ካላገኙ ሊሆን አይችልም። ቅድም እንዳልኩት ለምሳሌ አካባቢ ጭቃ አካባቢ ከሆነ በዊልቸር የሚጓዝ ከሆነ ወይም እንደኔ በሞተር የሚጓዝ ከሆነ አካባቢ ገደላማ ከሆነ ይሄ ነገር ቀድሞ ካላወቀ እንዲያቅ አውቆ እንዲሄድ ብልህነት ነው። ካላወቀ ዝም ብለህ ከሄደ ግን ምንድን ነው የሚሆነው? ሞኝነት ነው የሚሆነው እና ይሄ ነገር ከዛ በኋላ አደጋው የከፋ ይሆናል። ለዚህኛው ግን በቂ የሆነ መረጃ በቂ ሰፋ ያለ መረጃ ማግኘት አለበት። ስለዚህ በዚህ ነው መሆን ያለበት ለማለት ነው እንደዚህ የሚደረገው። ከዛ አብሮ የሚሄደው ከዚህኛው ጋር አላዋቂነት ግን አልፈው ይሄዳሉ ማለት ደግሞ አደጋዎች ወይም መሰናክሎች ችላ የሚሉ አስፈላጊ ጥንቃቄ የሚያደርጉ ወይም ስለ ሁኔታ ትክክለኛ ግንዛቤ የሌላቸው ሰዎች የከፋ ችግር ውስጥ ሊወድቁ ይችላሉ። ይሄ ነው። አላዋቂዎች ግን አልፈው ይሄዳሉ ማለት ይሄ ነው። አላዋቂዎች ናቸው ብዙ ጊዜ የሚጎዱን። አላዋቂዎች ናቸው አንዳንዴ ፖሊስ የሚያበላሹ። አላዋቂዎች ናቸው አንዳንዴ ህጉን አውጥተው ህግ ተግባራዊ ሲደረግ ከውስጡ ምንም ነገር የሌለ የሚሆነው። የወዲቴ እንኳን ደህና መጣሽ እንደዚህ የሚሆነውና ብዙ ጊዜ ልናየው የሚገባው ልናስተውለው የሚገባው አላዋቂዎች ናቸው ግን አዋቂ ነኝ ባዮች ሰዎች ብዙ ጊዜ ከክፋት የተነሳ የማያውቁት ነገር ወደሚያውቁት መንገድ ስለሚወስዱ አያውቁትም ግን ወደሚያውቁት መንገድ ስለሚሄዱ አዋቂዎች ደግሞ ዝም ብለው ካለፉት በጣም አስቸጋሪ ስለሚሆን ይህንን ለማንም ማህበረሰብ የማይጠቅመው ማንም ማህበረሰብ የሚጎድ ነገር ነውና ይሄ አንደኛው መጥንቃቄ መውሰድ ነው። ስለዚህ የሚያደርጉ ወይም ስለ ሁኔታው ትክክለኛ ግንዛቤ የሌላቸው ሰዎች የከፋ ችግር ውስጥ ሊወድቁ ይችላሉ ማለት ነው። ለአካል ጉዳተኞችን ማለት ለራሳቸው መብት ካልቆሙ፣ ከሰዎች ጋር ተባብረው ካልሰሩ ወይም አስፈላጊ እውቀት ካላገኙ ችግራቸውን ሊባባሱ ይችላሉ። ለምሳሌ ቅድም ያነሳ ነው እንደ ሕክምና ክትትል፣ እንደ መንገዶች ክትትል የመሳሰሉት ነገሮች እንደዚህ ካልተስተካከለ አስቸጋሪ ስለሚሆን አካል ጉዳተኞች እነዚህ መሰረታዊ 4 ነገሮች ይዘው እንዲቀጥሉና ከአራቱ ነገሮች ደግሞ መርጠው የትኛው ነው ፕራዮሪቲ ሰጥተው ወይም ቅድሚያ ሰጥተው የትኛው ነው አሁን የምጨርሰው ነገ የምጨርሰው ምንድነው ብለው በአግባቡ ይዘው ተንትነው ለራሳቸው የሚሆንበት መንገድ እንዲቀጥሉ ነው የኛ አስተዋጽኦ። የህይወት ሚዲያ ቻናል አስተዋጽኦ ደግሞ እነዚህ ግንዛቤ የሰጠ በአካልም በዚህ የሚያውቃቸውም ነገሮች እነዚህ የሰጠን እርስ በራሳችን እየተረዳዳን የምንሄድበት የምንቀጥልበት መንገድ ደግሞ እያሰፋን ሚዲያው እየሰፋ ግንዛቤ እየሰጠ የሚሄድበት ከፖሊሲዎቹ ከህጎቹ ከማስፈጸሚያ ጋር ከግለሰቦችና ከማህበራት ጋር አብሮ በኢንተርፕረነር እንደሚሰራና በፓርትነር እንደሚሰራና ይሄ ነገር ደግሞ ሀሳቦች እየሰበሰበ እድገቱ እያፋጠነ እንዲሄድ የዘወትር እገዛችን ነው። እዚህ ያላችሁ እንኳን ደህና መጣችሁ። በጣም አመሰግናለሁ። በስም መጥቀስ ብዙ ናችሁ። ስለዚህ ሁላችሁም በራሴ ስምና በዩቲዩብ ስም እግዚአብሔር ያክብርልኝ። አመሰግናለሁ አለው። የተወሰነ ደግሞ ቀጣይ የማቀርባቸው አሉ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ አለሁኝ። ያው ለጊዜው ትንሽ ዘጋ ላድርገውና ድምፁ ልዝጋውና ወይም እንደዚህ ሆኖ ሻይ ትንሽ ልጠጣ። ያው ማምሸቴ አይቀርም። እንዲህ ነው የሚመስለው። ዮኒ ማታ ማታ እንደዚህ ነው እያየሄ ነው። በጣም አመሰግናለሁ። ያው አንዳንዶቹ ለኔ አጠቃላይ እንደ አጠቃላይ እዚህ ያሉት እኔን እገዛ የሚያዩ ነው፣ ለኔ እገዛ የሚያደርጉልኝ። ወደዚህ ደረጃ ወይም ወደ 2000 ልገባ ትንሽ ነው የተቃረኩኝ። የነሱ እገዛ ነው የሚሆነው እና አብዛኛዎቹ ውጭ ያሉ ልጆች ናቸው። እንደገና ደግሞ ብዙ ጊዜ የተዋወቅን ቤተሰብ ኦልሞስት ወደ ቤተሰብነት የተሸጋገረ እየተጋገዘ የምንሰራዎች ናቸውና አቶ ዮናስም ከፍተህ ወደዚህ ግሩፕ የምትመጣ ከሆነ ወደዚህ ቤተሰብ የምትመጣ ከሆነ በጣም የሚተጋገዙና በእውቀት ላይ የተመሰረተ ስራዎች የሚሰሯቸው አሉ በእያንዳንዳቸው። እንዲህ ደግሞ እየተጋገዝን የምንቀጥልበት መንገድ አለ። በጣም አመሰግናለሁ።